ከማዕከላዊ ኢትዮጵያ ክልልና ከዞን የተውጣጡ የድጋፍና ክትትል ቡድን ከወረዳው አስተባባሪ አካላት ጋር በመሆን በወረዳው ከተረጂነት ወደ ምርታማነት ለመሸጋገር በበጋ መስኖ ልማት እየተከናወኑ የሚገኙ ስራዎችን ምልከታ አደረጉ። በዛሬው ዕለት ከማዕከላዊ ኢትዮጵያ ክልልና ከዞን የተውጣጡ የድጋፍና ክትትል ቡድን ከወረዳው አስተባባሪ አካላት ጋር በመሆን በወረዳው ከተረጂነት ወደ ምርታማነት ለመሸጋገር በበጋ መስኖ ልማት እየተከናወኑ የሚገኙ ስራዎችን ተዛዝሮ ምልከታ አድርጓል። በዕለቱም በኢራድጆ ወረዳ በወጀጎና በመንዶ ጮሎክሳ ቀበሌ በበጋ መስኖ ልማት እያለሙ የሚገኙ የአትክልትና የፍራፍሬ ልማቶችን ምልከታ ያደረጉ ሲሆን በመርሃ ግብሩ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ ለምይርጋ ወልደስላሴ፣ የኢራድጆ ወረዳ ዋና አስተዳደር አቶ አብዲ አደም፣ የኢራድጆ ወረዳ መንግስት ዋና ተጠሪ አቶ ከራቱ ለራጎ፣ የኢራድጆ ወረዳ ምክትል አስተዳደርና ግብርና ጽሕፈት ቤት ኃላፊ አቶ ጎበና ሳማን፣ የሀላባ ዞን ብልጽግና ፓርቲ ፖለቲካና አቅም ግንባታ ዘርፍ ምክትል ኃላፊ አቶ ሐምዛ ኡስማንም ተገኝተዋል።